ሶስተኛው የዓለም ጦርነት፣ ሶስተኛው ቤተ መቅደስና ታቦተ ጽዮን ምንድን ነው የሚያስተሳስራቸው? ሶስተኛው የዓለም ጦርነት ነው ሶስተኛው ቤተ መቅደስ የሚወልደው ወይስ ሶስተኛው ቤተ መቅደስ ነው ሶስተኛው የዓለም ጦርነት የሚወልደው? ያለ ታቦተ ጽዮን ቤተ መቅደሱ አይታሰብም። ሶስተኛው ቤተ መቅደስ ልብ ታቦተ ጽዮን ናት የሚል ነገር አለና ታቦተ ጽዮን ሀገራችን ኢትዮጵያ ውስጥ ነው የምትገኘው። ስለዚህ ሶስተኛው ቤተ መቅደስ ለመገንባት እየተሰበሰቡ ካሉ ንዋያተ ቅድሳት መካከል በዋናነት የምትታየው ታቦተ ጽዮን ናት። ታዲያ ይህ እጣ ፈንታ ወዴት ያመራን ይሆን? ቀድሞ ነገር ሶስተኛውን ቤተ መቅደስ ለመገንባት በዚያ ቦታ ላይ ያለውን መስጊድ ማፍረስ እስራኤል ይጠበቅባታል። ይህ እንቅስቃሴ ወደ ሶስተኛው የዓለም ጦርነት ይመራናል ብለው ብዙዎች ያስባሉ። ሀገራችን ኢትዮጵያ ላይ የምትገኘው ታቦተ ጽዮንን ስለመውሰድ ምን አይነት ሙከራዎች እየተደረጉስ ነበር ብሎ መመልከት ያስፈልጋል። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን ማዳከም፣ የእርስ በርስ ጦርነት፣ በተለይ ታቦተ ጽዮን ትገኝበታለች ብለው በሚያስቡት በሰሜኑ የሀገራችን ክፍል ላይ የማያባራ ጦርነት እንዲከናወን የሚያደርጉት እነዚህ ታቦተ ጽዮንን የሚፈልጉ እጆች ናቸው ወይ ብሎ መጠየቅ ያስፈልጋል። የኢኮኖሚ እንዲደቅ በማድረግ የገንዘብ ኃይል እንዲወድቅ በማድረግ የረጅም ጊዜ ብድሮችን ደጋግሞ በመስጠት ሀገራችን ኢትዮጵያ በራሷ እንዳትቆም ለእርዳታ ለልመና እጇን እንድትዘረጋ በምትዘረጋው እጇ ላይ ግን የምትጠየቀውን ነገር በሙሉ እንድታቀርብ የማድረጉ ሴራስ እውነት ታቦተ ጽዮንን ከኢትዮጵያ የመውሰድ ሙከራ ነው? ታቦተ ጽዮንን መልሰው ወደ ኢየሩሳሌም መውሰድ የሚፈልጉ ኃይሎች በኢትዮጵያ ላይ እያደረሱ የሚገኙት ነገር አለ ብላችሁ ታስባላችሁ ወይ? ታቦተ ጽዮንንስ በሰው ፍቃድ፣ በቴክኖሎጂ፣ በሳይንስ ወይም በስለላ ድርጅት በተጠላለፈ ወጥመድና ቴክኒክ መውሰድ ይቻላል?